በጣም ትልቁ ፈተና በክርስትና ህይወት ላይ ብቻ ሳይሆን በየትኛውም በጣም ዘርዝራችሁ ማትጨርሱት በረከት ያለው መጽናት ውስጥ ነው፣ መቆየት ውስጥ ነው። ና ብለው አልመጣ ካለ መሄድ፣ መጽናት፣ መቆየት የሚያመጣው ነገር በጣም በእግዚአብሔር እጅ ውስጥ ያለ ነገር ፈልቅቆ ይሰጣቸዋል። ሄድ ምናምን ቢያዋርዳትስ ተጠግታ ቀስ ብላ። ይህ ምን ማለት ነው? ስናድግ መለኮት እንሆናለን ማለት ነው? መቼም ሰው መለኮት አይሆንም። መለኮት ሰው ነው ያውቃል። ብጸና ያዋጣኛል። ለምን? የክርስቶስ ኢየሱስ ተካፋይ ነው መሆን እና ቁጥር 14 ላይ በመጀመሪያ የነበረንን እምነት እስከ መጨረሻ አጽንተን ብንይዝ የተነሱበት አለ። የመጀመሪያ እምነት አለ። ሲጀምሩ የጀመሩበት እምነት አለ። አሁን መሀል ላይ ነው ያሉት። ከዛ ደግሞ ከዚህ በኋላ መጨረሻ ደግሞ ያለው አለ፣ ወደፊት የሚቀጥል ማለት ነው። ገና በጌታ ስትጀምሩ የነበራችሁበት በጣም ፈርቨንት የሆነ በጣም የሚቀጣጠል በጣም እድል የማይሰጥ በተገኘው አጋጣሚ በሙሉ የሚጸልይ በተገኘው አጋጣሚ በሙሉ ቃል የሚያጠና በተገኘው አጋጣሚ በሙሉ ለጌታ ብሎ የሚኖር ምንም ነገር ለጌታ ብሎ ሲተው ፌቨር እንዳደረገ ማይቆጥር በመጀመሪያ የነበረ የተነሳንበት እምነት እሱን እስከ መጨረሻ ድረስ አጽንተን ብንይዝ ሳትበርዱ ሳትቀዘቅዙ በተነሳችሁበት ሙቀት በተነሳችሁበት ግለት እስከ መጨረሻ ድረስ ጸንተን ብንቀጥል። በጣም ትልቁ ፈተና በክርስትና ህይወት ላይ ብቻ ሳይሆን በየትኛውም በምንጀምረው ነገር ላይ ያለ ትልቅ ፈተና ጸንቶ መቀጠል ነው። መንፈሳዊነትም ደግሞ ጸንቶ መቆየት ነው። ማንኛውም ሰው ስሜቱ ተነካክቶ በጣም ሊግል ይችላል። ወደ ኮንቪክሽን ወደ አቋም ወደሚኖር ለትና ወደሚሞትለት ደረጃ ወደ ፕሪንሲፕል ወደ ህይወት መመሪያው አድርሶ በዚያ ረጅም ዘመን መቆይ ፐርሰቨራንስ፣ ጽናት፣ መጽናት፣ መቆየት፣ መታገስ። ይሄ በጣም የብዙ ሰው ቻሌንጅ ነው። በክርስትና እምነት ላይ በምንኖረው ህይወት ላይ ብቻ ሳይሆን በምንሰራው ስራ ላይ፣ በምልልሳችን ላይ፣ አጠገባችሁን ካሉ ሰዎች ጋር ባለ ግንኙነት ላይ፣ በብዙ ነገር ላይ በምትጀምሩት በየትኛውም ጥቃቅንም ትልልቅም ነገር ላይ መጽናት በጣም ፈታኝ ነገር ነው። መጽናት ውስጥ ነው ደግሞ እንደ ክርስቲያን እንደ ክርስትና እምነት እንደ መንፈሳዊነት ደግሞ በጣም ዘርዝራችሁ ማትጨርሱት በረከት ያለው መጽናት ውስጥ ነው፣ መቆየት ውስጥ ነው። በጣም ትልቅ ፈተና ያለው የያዛችሁትን ነገር ሳትለቁ ረጅም ዘመን መኖር። ወንድማችን ሐዋርያው ቅዱስ ዮሐንስ እሱ ሰው በልጅነቱ ነው አይደል ጀመረ ምንለው ርዕስ ሳይቀይር ዮሐንስ ወንጌል ላይ ያነሳውን ራእይ መጽሐፍ ድረስ ይዞ ሄዶ ማለት በ18 ዓመቱ ከዘብዴዎስ እጅ ላይ ሲወስደው እስከ 100 ዓመቱ ኤፌሶን ቤተክርስቲያን አርጅቶ እስካንቀላፋበት ዘመን ድረስ 80 ዓመት ሙሉ ምንም ሳይቀይር ኖሯል። እግዚአብሔር ያሳየ የሚወርድበትን ነገር ፀሐይ አለ፣ ከዛ ዝናብ አለ፣ ክረምት አለ፣ በጋ አለ፣ ዓመታት አለ። አጠገብ በዚህ እምነት ምክንያት የሚገደል አለ፣ የሚከበር አለ፣ የሚሞገስ አለ፣ የሚተፋበት። ይሄ ሁሉ ነገር እያለ ምንም ርዕስ ሳትቀይር ዳይቨርት ሳታረግ ፎከስ ሳትሰብር አጽንተ እስከ መጨረሻ መቀጠል። ሪዋርዱ መሬት ላይሆን ይችላል። አፍተር ኦል ሽልማቱ እንደ መንፈሳዊ ሰው ሰማይ ሊሆን ይችላል። ለምሳሌ ከነዚህ ሰዎች አንጻር ሰማይ ነው ሽልማት። ጳውሎስ መሬት ላይ ምን አገኘ? ምንም። ጳውሎስ በምንድነው በጽናት አይደል? ሲሞት አይደል ሰውየው ያቆመው? የዳነ ቀን የጀመረውን እኮ የሞተ ቀን ነው። በቃ ሰውየው ግድል ላረጉት በቃ ጸጣል። እስከዛ ቤተ መንግስትም እስር ቤትም የክብር ቦታ አምላክ ነህ ተብሏል። በድንጋይ ወግረው ሞቷል ብለው ጥለውት ሄደዋል። ይሄ ሁሉ ጽናቱን የሚፈታተን ነገር ነበር። በዚህ ሁሉ መካከል አጽንተው እስከ መጨረሻ የጀመርንበትን የመጀመሪያ እምነታችንን እስከ መጨረሻ አጽንተን ብንይዝ ጌታ እስኪመጣ ማለት ብቻ አይደለም። ጌታ ቢቆይስ እስክንሞት ማለት። ጌታን ጠበቁት አልመጣልኝ፣ ጠበቁት አልመጣልኝ። ከዛስ ተጠብቀዋል። ወዴት ትሄዳለህ? ጌታን ጠበቁት መረረኝ። የት ትሄዳለህ? እስክትሞት መጠበቅ ትገላገላለህ። ሄደህ ና ብለው አልመጣ ካለ መሄድ። መጽናት መቆየት የሚያመጣው ነገር በጣም በእግዚአብሔር እጅ ውስጥ ያለ ነገር ፈልቅቆ ይሰጣቸዋል። ሴትዮዋ ምንድን ነበረ ጉዳዩ? አልነገረንም። ኬዟ ምንድን ነው? ምንም አናውቅም። ከባለጋሬ ጋር ብቻ የሆነ ያበሳጨ ጎረቤት አለ። አላስቆም አላስቀምጥ ያላ ጎረቤት አለ። ፍርድ ብትመክረው ብታወራው ሽማግሌ ብትልክ እምቢ ስላለ ፍርድ ቤት ሄደች። ፍረድልኝ አለችው። ኬዙ ምንድን ነው አሉት ኢየሱስ እነ ጴጥሮስ። ኬዙ አይመለከትም። ስለ ኬዙ አይደለም እኔ እያወራ ያለሁት፣ አንተ ስለ መንበርከክ ነው እያወራ ያለሁት። ጽናት ምን ያህል ዋጋ እንደሚያስከፍል ሲነግራቸው የዳኛውን ክፋት አመጣው የእሷን ጽናት ለማምጣት። ሴትዮዋ በጣም ጽኑ ናት። ይገርማቸዋል። የሄደች ቀን ተፈረደላት ቢባል ከጽናት ጋር አይሄድም። ዳኛው አመፀኛ ይልና እግዚአብሔርን የማይፈራና ሰውን የማያፍር ደግሞ በጣም የሚገርማችሁ ምንም እግዚአብሔርን ባልፈራና ሰውን ባላፍራ ራሱን ያውቃል። አትሊስት እቺ ሴት ግን እሺ ዘወትር እየመጣች ስለምትነዘንዘኝ አለና ስለ ንዝንዟ ስል አሁን ጉዳዩን አይቶ አገላብጦት አይደለም። ጽናቷ ከአፉ አይደለም ከአጥንቱ ነው ፍርድ ያወጣው። she was importunate
ሼምለስ ፐርሲስታንስ። ሊያዋርዳት እኮ ይችላል። ሄድ ምናምን ሊያዋርዳትስ ተጠግታ ቀስ ብላ ፍረድልኝ። ጠዋት ከቤት ሲወጣ ፍረድልኝ። ኮርት ላይ ከኋላ ሆና ፍረድልኝ። ይሉንታ ቢስ የሆነ ጽናት ጎናቸው ለጽናት ይሉንታ እንዳይኖር በሉ። ሰው ምን ይለኛል እንዳትሉ ጽናት ላይ በቃ ከጌታ ጋር ነው ጽናት። አሁን የጀመርኩበትን እምነት እስከ መጨረሻ አጽንቼ ሲይዘው እምጠላው እምተወው እማራግፈው የሚጠቅመኝ የነበረ ግን አይ ብዬ ትቼ የሚሄደው ብዙ ነገር አለ። ሉዝ የማረገው ነገር አለ። ምንድነው ትርፉ? ለዚህ እምነት ብዬ እማልሆነው ብዙ ነገር አለ። መሆን እየፈለኩኝ በሆን ጥሩ ነበር እያልኩኝ እማልሆነው እምተወው ነገር አለ። አጽንቼ ሲይዝ ይሄንን ሲይዝ ብዙ ነገር ያመልጠኛል። ብዙ ነገር መያዝ አልችልም። ምንድነው ትርፌ? ከክርስቶስ ጋር ተካፋይ መሆን መጽናት አለው። ከጸና ተካፋይ ትሆናለህ ነው። በሙሉ ትጋት በእምነት ላይ በጎነት ለመጨመር ጣሩ። በበጎነት እውቀት፣ በእውቀት ላይ ራስን መግዛት፣ በሱ ላይ መጽናት፣ በዛ ላይ እውነተኛ መንፈሳዊነት፣ በዛ ላይ ወንድማዊ መተሳሰብ፣ በሱ ላይ ፍቅርን ጨምሩ። እነዚህ ባህሪያት ናቸው። ጸንተን ስንኖር ይሄንን የመሰለ እጅግ ክቡርና ታላቅ ተስፋ ተሰጥቶናል። ምን አይነት ተስፋ? ከመለኮታዊ ባህሪ ተካፋይ የመሆን ተስፋ። ይሄ ምን ማለት ነው? ስናድግ መለኮት እንሆናለን ማለት ነው? መቼም አንሆን። መቼም ሰው መለኮት አይሆንም። መለኮት ሰው ሆኖ ያውቃል። ከላይ ወደ ታች ተወርዶ ያውቃል። ከታች ወደ ላይ የለም። በእነዚህ ባህሪያት ውስጥ ጸንተን እንቀጥላለን። መንገድ ላይ እንደክማለን፣ እንበረታለን፣ እንወድቃለን፣ እንነሳለን። ኃይል ያጥረናል፣ ኃይል ይሰጠናል። አቅም ሲያጥር ጸጋ ይጨምራል፣ ይደግፈናል፣ እያገዘን እስከ መጨረሻ ድረስ። ክብር ለእግዚአብሔር ይሁን። ግን ተስፋ አለን። በዘላለም መንግስት እግዚአብሔር ለክርስቶስ ኢየሱስ የሰጠውን በሙሉ በክርስቶስ ኢየሱስ ደም ለዋጃቸው ሰዎች በሙሉ ይሰጣል። ሰውን ሁሉ እግዚአብሔር ያድናል የሚሉ ትምህርቶች አሉ። ባለፈውም ተናግሬያታለሁ። በእውነት ቢያድን የመጀመሪያ ደስተኛ ነኝ። አያድንም እንዴ? ያድናል። ሰውን ሁሉ ነው እግዚአብሔር የሚያድነው። ምንድነው ኳሊፊኬሽኑ? በልጁ በክርስቶስ ኢየሱስ ማመን። ኢየሱስ ክርስቶስ የህይወቴ ጌታና አዳኝ ነው። ስለ ኃጢአቴ መስቀል ላይ ሞቷል። ይሄን ማመን። ካላመንኩ አልድንም፣ ካላመንክ አትድንም። በጣም ቀላል ነው። በጣም በቀላል መንገድ የቀረበውን ይሄንን ማመን መቀበል ይፈልጋል። እግዚአብሔር ማዳን ይፈልጋል። ምን ጥያቄ አለው? እግዚአብሔር አንድ ልጁን እኮ ነው የሰቀለው እኮ ሰውን ለማዳን። ሰውን የመውደዱ ልክ እግዚአብሔር አይጠየቅም። ከዚህ በኋላ ኦልሬዲ አሳይቷል። እግዚአብሔር ጨርሷል። ፍቅሩን ጨርሷል። አለኝ የሚለውን በሙሉ ገልጦ እግዚአብሔር ይወደኛል አይባልም። ከዚህ በላይ እንዴት ያደርገኝ? የቀረው የማን ነው? የጥላውን ነው። ምንድነው የቀረው? በክርስቶስ ኢየሱስ የመስቀል ሥራ ማመን። አመንኩኝ፣ ተቀበልኩት። ከዛስ መጽናት። የጀመርኩበትን መንደድ፣ የጀመርኩበትን መቀጣጠል፣ የተነሳውበትን ትጋት ይዞ እስከ መጨረሻ መቀጠል። ለሚበላ ለሚጠጣ ምድራዊ ለሆነ ነገር ሰው ከሌሊት እስከ ማታ ይለፋል፣ ይጠራል፣ ይደክማል፣ ያልበዋል፣ ጉልበቱ ያልቃል። ለዘላለሙ የበለጠ እስቲ አሜን በሉ። ብጸና ያዋጣኛል። ለምን? የክርስቶስ ኢየሱስ ተካፋይ ነው መሆን። በጌታ ስትሆኑ ስትጀምሩ የነበረው ሰው እውነቴን በጣም ማይነር ግን ቤዚክ ቼክ አድርጉ ራሳችሁ። አንዳንዴ በጣም እናጠፋውና እሳቱን የበሰልን ይመስለናል ደክመን። ያኔ ትዝ ይላችኋል። ከዛስ መጽሐፍ ቅዱስ ከፍቶ አንድ ሰሞኑን በጣም እንከራከር ነበር። አትከራከር ይላል መጽሐፍ ቅዱስ አለኝ። አንዱ ታውኩ፣ መጨቃጨቅ ታውኩ። መከራከር የመሰለኝ ጮክ ብሎ መጮህ ማውራት። ስለዚህ ቀስ ብዬ ማውራት ጀመርኩ። ማስረዳት ተሳሉ። ለምን ቁጭ ብለህ መጽሐፍ ቅዱስ ነው የምትከፍተው? ምን አነበብክ? ከዛስ ወንጌል ስርጭት ትወጣ። መንገድ ላይ የምታየው ሰው በሙሉ ሲኦል የሚገባ ነው የሚመስል። ያገኘውን በሙሉ ይዘህ ነው የምታወራው። ወንድሜ ጌታ ኢየሱስ ክርስቶስ በጥፊ ሲል አንዳንድ ሰው ናና ስበክ ስትሉት ውስጤ ፍርሃት አለ፣ ጸልይልኝ፣ በጸሎት አይወጣ። ሲስቱ የት እንዲሄድ የጠፋባል። ለሱ ሰው እየተሰብክለታል። ጳውሎስ ለገራፊዎች አይደል የሚሰብከው? ቆርጦት በደማው በኩል ይጽፋል መሬት ላይ። ወንጌል እኮ ከባድ ነው። ደግሞ ምን ያህል እንደተነካችሁ የምታውቁት የተነካችሁ ቀን፣ የነካኳችሁ ቀን ነው ውስጣችሁ ምን ያህል ሰርጾ እንዳለ የምታውቁት። በሀገር ሰላም አታውቁትም። ባይዘው ምቾት ያደክማል። ቻሌንጅ ግን ወጧል። እነዚህ ሰዎች የተነኩበት እኮ ነው የነካል። እርግጠኛ ሆኑ ይሄ ክርስትና ነኛ። ብዙ ማወቃችሁ እሳት እንዳያጠፋ ውስጣችሁ። ስለ ብዙ ነገር መረጃ ሰብስበ መነካትን ካስጣለ፣ መንደድን ካስጣለ፣ የነበረን መነቃቃት ካስጣለ፣ ወንጌል መስበክ ካስጣለ፣ ጸሎት ካስጣለ፣ ከቅዱስ ቃሉ ጋር ያለው ንብረት ካስጣለ ባታቅ ነው የሚሻል። እውነቴን ነው። ዝም ብሎ ኢሉዥን ምናብ አይደለም ክርስትና። አለን ሰማይ ድርሻ አለ፣ ርስት አለ። የምንገባበት ሀገር ውስጥ የምንካፈለው ርስት አለ። ጨርቅ ቀይሮ ነው ክርስትና የሚያስደስት? ቆንጆ ቤት አኑሮ ነው ክርስትና የሚያስደስት? መሬት ላይ ማንም የሚኖረው ኖረ ነው የምትደሰተው? አይደለም። ሰማይ ርስት አለ። አገራችን በሰማይ ነው። የሚመለስ ጌታ እንጠብቃለን። ኢየሱስ ክብራችን ነው። ፊት ለፊት እናገኘዋለን። ይሄ ነው። በሰማይ ተካፋይ ነን። ተካፋይ ነን። መሬት ላይ መንገድ ላይ የምተኛ ልትሆን ትችላለህ። ማንም ዞር ብሎ ላያይ ይችላል። ሰማይ በጌታ ሆነ ጸንተ ካንቀላፋ እግዚአብሔር ሰማይ ስታተስ አይመርጥ አንቶ ነው የጨረሰው። ጌታ ኢየሱስ ይጠራል። ና ይልሃል። ተካፋይ ነህ፣ ግባ ይልሃል። ቦታ እዚህ ጋር ምንድነው ኳሊፊኬሽኑ? መጽናት። በፍጹም እንዳትለቁ። ክርስትና ላይ በጣም ቻሌንጅ የሚያደርግ ነገር አያሌ ነው። የማይቆጠር ነው። ክርስትና ላይ በጣም ቻሌንጅ የሚያደርግ ነገር አለ። ሪል ነው። ምን ጥያቄ ያለው? ክርስትና ሪል ነው። እኛ ነው ይሄው እዚህ እኛ ሪል አይደለ? እንዲህ መሬት ከኛ በላይ ነው። እኔ መኖሬን ካልተጠራጠርኩ ኢየሱስ መኖሩ እንዴት ተጠራጠራል? ደግሞ ክርስቶስ ኢየሱስ በሰማይ ያዘጋጀልን በቃል የማይበራራ እጅግ ክቡር ርስት አለ። በዚህ ተስፋ እስከ መጨረሻ ጸንተን እንቆማለን። ክብር ለኢየሱስ ይሁን።